ሰላም ጤና ይስጥልን ውድ ቻናል ቤተሰቦች፣ ዛሬ ይዤላችሁ የመጣሁት በኢትዮጵያ ውስጥ ከፍተኛ ደሞዝ ከሚያስገኙ ስራዎች መካከል አምስቱን የምናየው ነው የሚሆነው። አብራችሁን ቆዩ። አምስተኛ ኢንጂነር ወይም ኮንስትራክሽን ማናጀር። እንደየደሞዙ ቢለያይም በኮንስትራክሽን ዘርፉ ላይ የተሰማራ ኢንጂነር ወይም ፕሮጀክት ማናጀር ከፍተኛ ደሞዝ እንደሚያገኝ ለማወቅ ችለናል። ይህ ኢንጂነር ፕሮጀክቱ ተጀምሮ እስኪያልቅ ድረስ ቢያንስ በወር 80 ሺህ ብር ከፍተኛ ደሞዝ ሲበላ፣ ዝቅተኛው ደግሞ እስከ 28 ሺህ ብር እንደሚያገኝ በሰበሰብነው መረጃ ለማወቅ ችለናል። አራተኛው በባንክ ዘርፍ ወይም ደግሞ የባንክ አመራሮች ወይም ደግሞ ኃላፊዎች የምንላቸው ነው። እንደየባንኩ ደሞዛቸው ቢለያይም እንኳን ባንክ ላይ የሚሰሩ ሰራተኞች ከፍተኛ ደሞዝ እንደሚያገኙ የታወቀ ነው። በዚህ መሰረት አንድ የባንክ ማናጀር ወይም ከፍተኛ አመራር በወር ደሞዙ 120 ሺህ ብር ሲሆን፣ ዝቅተኛው ደሞዙ ደግሞ 80 ሺህ ብር ነው። በሶስተኛ ደግሞ ግራንት ማናጀር ወይም ፋይናንስ ማናጀር በመባል ሲታወቁ ሁል ጊዜ የግል ድርጅቶችን የሚያንቀሳቅሱ ሰዎች ናቸው። እኚህ ሰዎች የገንዘብ ምንጭን የሚመሩ አካላት ናቸው። በጣም ብዙ ብር ነው የሚከፈላቸው። በዚህም ሶስተኛ ደረጃ መያዝ ችለዋል። ከፍተኛ ደሞዝ የሚከፈላቸው በወር 150 ሺህ ብር ሲሆን፣ ዝቅተኛው ደግሞ 100 ሺህ ብር መሆኑን ለማረጋገጥ ችለናል። ሁለተኛ ደረጃ ደግሞ ፕሮጀክት ማናጀሮች ሲሆኑ አንድ ፕሮጀክት ተጀምሮ እስኪያልቅ ድረስ በርካታ ደረጃዎችን ከፍተኛ አስተዋጽኦ ከሚያደርጉ ባለሙያዎች መካከል ዋነኞቹ ፕሮጀክት ማናጀሮች ናቸው። እኚህ ፕሮጀክት ማናጀሮች በወር ከፍተኛ ደሞዛቸው 300 ሺህ ብር ሲሆን፣ ዝቅተኛ ደሞዛቸው ደግሞ 150 ሺህ ብር እንደሆነ በሰበሰብነው መረጃ ለማወቅ ችለናል። በአንደኛ ደረጃ ላይ መቀመጥ የቻሉት የምርት አምራች ድርጅቶች ዋና ማናጀሮች ሲሆኑ ቢጄ ኢትዮጵያን፣ ሞሃ እና ሂንገን ናቸው። እነዚህ ድርጅቶች ለአንድ ከፍተኛ ማናጀር በወር ቢያንስ 900 ሺህ ብር ሲከፍሉ፣ ዝቅተኛው ማናጀር ደግሞ 80 ሺህ ብር ይበላል። 900 ሺህ ብር የሚከፈለው የቅዱስ ጊዮርጊስ ቢጄ ኢትዮጵያ ዋና ማናጀር ሲሆኑ፣ ይህንም ከተለያዩ ምንጮች ለማረጋገጥ ችለናል።